ሰላም ሰላም ዛሬ የመጣ ነው በሳይኮሎጂ ትምህርት የፍሬሽማን ስቱደንትስ ጥያቄዎች ይሆናል ማለት ነው። እሺ ወደ መጀመሪያው ጥያቄ ስንሄድ 3 years old ጄምስ ሻውስ ቴምፐር ተርምስ ሂዝ ፓረንትስ are begin to ignore them completely hoping that he will stop they are using blank to deal with the child's temper terms A reinforcement B order ሃየር ኦርደር ኮንዲሽኒንግ ሲ ኤክስቲንግሽን ዲ ፓኒሽመንት ይሆናል ማለት ነው። ሶ እዚህ ላይ መልሱ የመጀመሪያው የሚሆነው ማለት ነው ምንድነው ሲ ይሆናል ማለት ነው። እንግዲህ ሲ ያልንበት ምክንያት ምንድነው? ኤክስቲንክሽን የሚፈጠረው ኮንዲሽናል ስቲሙለስ ዊዛውት አንኮንዲሽናል ስቲሙለስ ማለትም ኮንዲሽናል ስቲሙለስ ማለትም ለምሳሌ ፓቭሎ በሰራው ፕሮሲጀር መሰረት ለውሻው ደውል እየደወለ ምንም አይነት ምግብ የማንሰጠው ከሆነ ወይም ሚት የማንሰጠው ከሆነ ሳልቬ ማድረጉን ያቆማል ማለት ነው። በተደጋጋሚ ኮንዲሽናል ስቲሙለስ እያሳየን ዊዛውት ኮንዲሽናል ስቲሙለስ በምናደርግበት ጊዜ ውሻው ሳልቬ ማድረጉን ያቆማል። ከሰውየውም ወይም ከደውሉ ምንም አይነት ምግብ አይጠብቅም ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ which one of the following is primary reinforcers ይሆናል። ኤ ፉድ ቢ ፕራይዝ ሲ አቴንሽን ዲ መኒ ይላል ማለት ነው። እዚህ ላይ ፕራይመሪ ሪንፎርሰር የምንለው ምንድን ነው የሚለውን ማወቅ አለብን። ስለዚህ መልሱ ምንድን ነው? ኤ ይሆናል ማለት ነው። ሶ ፕራይመሪ ሪንፎርሰር ፎከስ የሚያደርገው ሳትስፋይ ዘ ቤዚክ ባዮሎጂካል ኒዶች ላይ ነው። ኤግዛምፕል ፉድ ዋተር እንዲሁም ስሊፕ ላይ ይሆናል ማለት ነው። ይሄ ምንድን ነው? ፕራይመሪ ሪንፎርሰር ነው ማለት ነው። ሰከንደሪ ሪንፎርሰር የምንላቸው እነዚህ እነ ፕራይዝ አቴንሽን እንዲሁም መኒ ጌን የሚያደርጉ ቫሊዩ ስራውት ለርኒንግ ስለሆነ እነሱ ሌሎቹ ሰከንደሪ ይሆናሉ ማለት ነው። ኩዌሽን ነምበር 3 a laboratory rat is reinforced when it presses a bar after 5 seconds then 10 seconds then 65 later it is being reinforced on a blank schedule. A fixed interval B fixed ratio C variable ratio D variable interval. The answer must be D variable interval. So variable interval ምን ማለት ነው? reinforcement is given after varying amount of time ማለት ሰዓቱ ተቀያይሪ በሆነ ኢንተርቫል በሆነ ቫሪያብል በሆነ በተለያየ ሰዓት የምንሰጠው ሪንፎርስመንት ያ ቫሪያብል ኢንተርቫል ይባላል ማለት ነው። ወደ አራተኛው ጥያቄ ስናመራ ጆን ኢዝ ጊቭን ኖድ ኦፍ አፕሮቫል ኤቭሪ ሰርድ ታይም ሂ ሳይስ ፕሊዝ ዌን ሂ ዋንት ሰምቲንግ ሂዝ ፓረንትስ አር ዩዚንግ ኤ ፕላስ ስኬጁል። ስለዚህ የአራተኛው ጥያቄ ኤ ፊክስድ ኢንተርቫል ቢ ፊክስድ ሬሽዮ ሲ ቫሪያብል ሬሽዮ ዲ ቫሪያብል ኢንተርቫል። ስለዚህ ዛንሰር መስ ቢ ቢ ይሆናል ማለት ነው። መልሱ እናንተ ፖዝ እያደረጋችሁ መመለስ ትችላላችሁ ከኔ ቀድማችሁ ማለት ነው። ስለዚህ ፊክስድ ሬሽዮ ማለት ምን ማለት ነው ስንል ፊክስድ ሬሽዮ የምንለው አፍተር ኤ ፊክስድ ነምበር ኦፍ ሪስፖንስ የሚሰጥ ከሆነ ፊክስድ ሬሽዮ ነው። እዚህ ጋር ኤቭሪ ሰርድ ታይምስ ሲል እያንዳንዱ ፊክስድ የሆነ ታይምን ኢንዲኬት የሚያደርግ ነው ማለት ነው። ስለዚህ ፊክስድ የሆነ ታይም ኢንዲኬት የሚያደርግ ከሆነ ፊክስድ ሬሽዮ ይባላል ማለት ነው። ሌላ ወደ አምስተኛው ጥያቄ ስንሄድ አፍተር ኤ ሬስፖንሲብሊ ኤክስቲንጉሽንግ ኤንድ ሬስት ፔሪድ ኢዝ ጊቭን ዘ ሪስፖንስ ኔድስ ቱ ሪአፔር ዚስ ኢዝ ናውን አስ ኤ ስቲሙለስ ጀነሬሽን ቢ ስቲሙለስ ዲስክሪሚኔሽን ሲ ኤክስቲንግሽን ዲ ስፖንታኒየስ ሪከቨሪ። ዘ አንሰር መስት ቢ ዲ ስፖንታኒየስ ሪከቨሪ ይሆናል ማለት ነው። ስፖንታኒየስ ሪከቨሪ ምንድን ነው? ኤክስቲንጉሽ ሪስፖንስ አፍተር ፔሪድ ኦፍ ረስት ዊዛውት ኤኒ ለርኒንግ ስፖንታኒየስሊ ነው ሪከቨር የሚያደርገው ምንም አይነት ትምህርት ሳይማር ሪአፔር የሚያደርግ ከሆነ ያ ምንድነው ስፖንታኒየስ ሪከቨሪ ይሆናል ማለት ነው። ኩዌሽን ነምበር 6 automobile advertisements especially those for sports cars often feature young beautiful women smart advertisers now that men rate new cars whose ads including an attractive female as faster more appealing better designing and more desirable than cars with similar ads that do not include the attractive female what is unconditional response ነው። ስለዚህ
አንኮንዲሽናል ሪስፖንስ የሆነው ከዚህ ውስጥ የቱ ነው የሚለው? ኤ ዘ ካር፣ ቢ አድቨርታይዝመንት፣ ሲ ዘ አትራክቲቭ ውመን፣ ዲ ዲዛይር ቱ ባይ ዘ ካር። ኤ ፋይንዲንግ ዘ ውመን አትራክቲቭ። ዘ አንሰር መስት ቢ ኢ ነው። አንኮንዲሽናል ሪስፖንስ የምንለው ናቹራሊ ኦር አውቶማቲክ ሪያክሽን ነው ማለት ነው። ስለዚህ ይህ ይሆናል ማለት ነው መልሱ። Number 7, in the preceding scenario, in terms of the classical conditioning, what is the attractive woman? እንግዲህ ክላሲካል ኮንዲሽን ምንድን ነው? ባይ ለርኒንግ የሚመጣ ኮንዲሽን እንደሆነ እዚህ ሳይኮሎጂ ትምህርት ላይ እናየዋለን ማለት ነው። ኤ ዘ ኮንዲሽናል ስቲሙለስ፣ ቢ ዘ አንኮንዲሽናል ስቲሙለስ፣ ሲ ዘ ኮንዲሽንድ ሪስፖንስ፣ ዲ ዘ አንኮንዲሽንድ ሪስፖንስ። ዘ አንሰር መስት ቢ አንኮንዲሽን ስቲሙለስ ይሆናል ማለት ነው። ስለዚህ አንኮንዲሽን ስቲሙለስ ማለት ምን ማለት ነው በምንበት ጊዜ ናቹራሊ አውቶማቲካሊ ወይ ኢሊሲት ሪስፖንስ የምናደርግበት ጊዜ ቢ አንኮንዲሽናል ሪስፖንስ ይሆናል ማለት ነው፣ ስቲሙለስ ይሆናል ማለት ነው። 8ኛ ጥያቄ ኦፍ ዘ ፎሎዊንግ ዊች ውል ሳይኮሎጂስት ኮንሲደር ዘ ቤስት ኤግዛምፕል ኦፍ ለርኒንግ ነው። ኤ ማንስ ቢጊኒንግ ቱ ግሮው አት ኤጅ 50፣ ቢ ማን ኤክስፔሪየንስድ ላቭ ኦፍ ፔንስ፣ C a child being able to ride a bike, D a baby shocked on her mother's breast for nourishment. The answer must be C ይሆናል ማለት ነው። ሲ ያለበት ምክንያት ለርኒንግ ሪላቲቭሊ ቼንጅ ኢን ቢሄቪየር ዲዩ ቱ ኤክስፒሪየንስ ነው። ስለዚህ እዚህ ጋር ልጁ ሳይክል በመንዳት የሚያመጣው ሂደት ለርኒንግ ነው ማለት ነው። Question number 9, suspending a basketball player for committing flagrant for is example of negative reinforcement, positive reinforcement, C positive punishment, D negative punishment. The answer must be D negative punishment ይሆናል ማለት ነው። እንግዲህ ኔጌቲቭ ፓኒሽመንት ማለት ምን ማለት ነው? ባይ ሪሙቫሉ አንፕሌዘንት የሆኑ ቢሄቪየሮችን ሪሙቭ ማድረግ ነው ሂደት ነው ማለት ነው። ስለዚህ ኔጌቲቭ ፓኒሽመንት ይሆናል ማለት ነው። 10ኛ ጥያቄ ላተንት ለርኒንግ ካን ቢ ቤስት ቢ ዲስክራይብ አስ ኤ ለርኒንግ ዛት ዲፔንድ ኦን ዘ ሜንታል ፕሮሰስ፣ ቢ ለርኒንግ ዛት ኢዝ ኖት ኢሚዲየትሊ ሪፍሌክትድ ኢን ኤ ቢሄቪየር ቼንጅ፣ ሲ a learning technique that provide precise information about one inner body function, D learning that is based on reward and punishment, a types of learning that occur after the behavior has already been done። እንግዲህ ላተንት ለርኒንግ ምንድን ነው? ሂድን የሆነ ለርኒንግ ነው። የሆነ ሰዓት እኮ አለ፣ ግን የሆነ ሰዓት ላይ ተደብቆ ያለ ነው። ከዛ በሆነ ትምህርት ምክንያት የሚመጣ ሂደት ነው ማለት ነው። ስለዚህ አንሰር መስት ቢ ይሆናል ማለት ነው። ለርኒንግ ዛት ኢዝ ኖት ኢሚዲየትሊ ሪፍሌክቲንግ የቢሄቪየር ቼንጅ ኢሚዲየትሊ ሪፍሌክት የማይሆንለት ከሆነ ያ ላተንት ለርኒንግ ነው፣ ሂድን ለርኒንግ ስለሆነ ማለት ነው። ኩዌሽን ነምበር 11 while taking his mass placement exam, Spencer became stuck on one problem. With only 5 minutes left, he suddenly arrived at the answer. This is an example of a latent learning, B insight, C latent learning set, D operant condition። ስለዚህ የ11ኛው ጥያቄ ደግሞ ከ10ኛው ጥያቄ ኦፖዚት ነው ማለት ነው። ሶ ሰደንሊ አራይቭድ የሚያደርግ ከሆነ ያ ብልጭ የሚልን ከሆነ ያ ነገር ኢንሳይት ለርኒንግ ነው ማለት ነው። ስለዚህ አንሰር መስት ቢ ይሆናል ማለት ነው። 12 Salina received $1,000 bonus at her job after she sold the most cars this month. The $1,000 bonus is an example of A primary reinforcer, B secondary reinforcer, C partial reinforcer, D ኮንቲኒዋል ሪንፎርሰር ይላል። አሁን እዚህ ላይ የምናየው ቅድም ሁለተኛው ጥያቄ ላይ ፕራይመሪ ሪንፎርሰርን አይተናል። አቴንሽን፣ መኒ ምናምን የሚሉትን ፕራይዝ እንዲሁም መኒ የሚሉትን ሰከንደሪ ብለን ነበር። ስለዚህ እዚህ ጋር አሁን $1,000 ነው እንግዲህ ቦነስ የተሰጣት እንግዲህ ሰከንደሪ ሪንፎርሰር ይሆናል ማለት ነው። አንሰር መስት ቢ
ሌላ 13ኛው just before something scary happen in horror film they often play scary sounding music. When I hear the music I tense up in anticipation of the scary event. In this situation the music serves as A. Unconditional stimulus. B. Unconditional response. C. Conditional stimulus. D. Conditional response ይላል ማለት ነው። ስለዚህ the answer must be C ይሆናል ማለት ነው። Question number 40. Many psychologists believe that children of parents who beat them are likely to beat their own children. One common explanation of this phenomenon is A. Modeling. B. Latent learning. C. Sight learning. D. Classical conditioning. The answer must be A ነው። ሞዴሊንግ ነው ማለት ነው። ሞዴሊንግ ምንድን ነው? ለአንዱ ሰው ሌላ አርአያ በምንሆንበት ጊዜ የሚመጣ ሂደት ነው ማለት ነው። A ነው ማለት ነው። Question number 50. You are reading a really boring assignment for another class. To motivate yourself to keep going, you price yourself's piece of chocolate for every 10 page you read. You are using black reinforcement schedule. A. Fixed interval. B. Fixed ratio. C. Variable ratio. D. Variable interval. ስለዚህ መልሱ ምንድን ነው የሚሆነው ማለት ነው? B. Fixed ratio